ተሰምቶ የማይታወቅ ግፍ በሴት ልጅ የማይሰራ ጸጉሯን በእጁ መዞ እንደዚህ ከነቆዳዋ እንደዛ ያነሳውን እሱን ህዝቡን አሳየቸው። ይሄ በጣም የሚዘገነን እስቲ ያሳያቸው አንዴ። ሁሉም ሰው እኔ እንዳለቀስኩኝ ሁሉም ሰው ማልቀስ አለበት። ሁሉም ሰው ማልቀስ አለበት። አላህን ከፈራችሁ እስቲ ይያዝ በእናታችሁ ሚአርቢ አላህን ፍሩና ተመልከቱ። አንድ ሴት እህታችን ጸጉሯን እንዲህ በእጁ ስቦ እንደዚህ የነቀለ ሰው ተመልከቱ እስቲ። ሱብሃንአላህ ጥርሴማ ያሳራል። ለኢላ ለቀንት ነበር። ይሄ እንዳለ አብጧል። ከታች እንዳለ ጠቁሮ አብጧል እና ለሙሉ ሰውነቴ ሲጀመር ቅጥቅጥ ነበር። አሁን ነው እዚህ እየተንከባከቡኝ እንትን ያለው እጄም እግሬም እንትን አለው። እጄ እንዳለ ብልዝ ነው ሙሉ ሰውነቴ እንዳለ እንትኑ። እግሬን ደግሞ ቆይ እንትኑ ታያችሁ ታያላችሁ። ይታያል። እንዳለ ክብ ነገር ሰርቶ እንትን ያለ ነበረ። በምን እንደቀጠቀጡኝ አላውቅም። ሙሉ ሰውነቴ ጠቁሯል ሲጀመር። ምክንያቱም አንድ ሰው አይደለም እንዴት ነው አላውቅም። ብቻ እኔ በቃ ትንሽ ወንድ ሴት ሳትሉ እኔ የምፈልገው ፍትህ ነው። አሁንም ፍትህ አቄ እንደወጣ ፈልጋለሁ። እዚህ ጋር ብዙ ሴቶች በየቤቱ ድምጻቸውን አፍነው የሚኖሩ ይኖራሉ። እኔ ዝም ብዬ የምቀመጥ ሴት አይደለሁም። እወጣለሁ። መጋፈጥ ሁለት ያልሞትም ሞቻለሁ። ኦሬዲ ገድለውኝ ነው የሄዱት። አሁንም ስመጣ ተናግሬያለሁ። በህይወቴ ቁማር አስይዤ ነው ሲጋለጡ ነገሮች እሱ ለኛ ተይው። ካሁን ባለ ቀረውን ለኛ ተይውና አንድ ገል ልንገርሽ። እሱ ለኛ ተይውና አንድ ገል ልንገርሽ። አንድና አንድ ፍትህ ላንቺ ነው። ሁላችንም ከፍትህ ጎን ነው የምንቆመው። ካንቺ ጎን እንቆማለን። ሁለተኛው ነገር አሁን ስለ ህክምናው